በዚህ ቪዲዮ ስለ ሚስተር ቢስት የግል ህይወት ታሪክ ልነግራችሁ መጥቻለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሚስተር ቢስት ትክክለኛ ስሙ ጂሚ ዶናልድሰን ይባላል። በዩቲዩብ ታሪክ ውስጥ በጣም ግዙፍ እይታና ተከታይ በማፍራት የዓለማችን ቁንጮ የቪዲዮ ፈጣሪ ለመሆን ያበቃ አሜሪካዊ ሰው ነው። እጅግ በጣም ብዙ ገንዘብ የሚከፍልባቸው ውድድሮች፣ የበጎ አድራጎት ስራዎች፣ አስገራሚ ፈተናዎች የያዙ ቪዲዮዎች በመስራት ይታወቃል። የእሱ የረጅም የህይወት ታሪክ እድገት፣ ጉዞ እና ስኬት የሚከተሉት ዋና ዋና ምዕራፎችን ያጠቃልላሉ። ውልደትና የልጅነት ጊዜ፣ የተወለደው ዘመንና ቦታ። ጂሚ ዶናልድሰን የተወለደው እንደ አውሮፓውያን አቆጣጠር ሜይ 7 በ1998 በዋንቺት ካንሳስ ነው። ያደገው ግን በግሪንቫል ኖርዝ ካሮላይና ነው። የዩቲዩብ አጀማመሩ በ2012 ዓ.ም ገና የ13 ዓመት ልጅ እያለ ሚስተር ቢስት 6000 በሚል ስም የመጀመሪያ የዩቲዩብ ቻናሉን ከፈተ። የመጀመሪያ አካባቢ የሚለቃቸው ቪዲዮዎች የቪዲዮ ጌሞችን መጫወት፣ ማይንክራፍት እና ኮል ኦፍ ዲዩቲ እና የሌሎች ዩቲዩበር ሀብት መገመት እና የዩቲዩቡን አልጎሪዝም መተንተን ላይ ያተኮረ ነበረ። እልህ አስጨራሽ ጥናት። ጂሚ ለብዙ ዓመታት ጥቂት መቶ እይታዎችን ብቻ ያገኘ ነበር። እሱ የቅርብ ጓደኞች በየቀኑ ለሰዓታት የቪዲዮ ጥሪዎችን በመገኘት የትኛው የቪዲዮ አርዕስት እና ምስል ብዙ እይታ እንዲያመጣ የዩቲዩቡን አልጎሪዝም ሌሊትና ቀን ያጠና ነበረ። የጤና እክል። በጉርምስና እድሜ ላይ ክሮኒክ ዲዚዝ የተባለ የስር ሰደድ የጨጓራ አንጀት እንዳለበት ታወቀ። ይህ ህመም ከፍተኛ ክብደት እንዲቀንስ እንዲደክም ቢያደርግም የቪዲዮዎችን ስራ ግን አላገደውም። እናቱን ለማስደሰት ሲል ከኮሌጅ ቢገባም ፍላጎቱ ሙሉ ለሙሉ ዩቲዩብ ላይ በመሆኑ ከ2 ሳምንት በኋላ ትምህርት አቋርጦ ሙሉ ጊዜውን ቪዲዮ መስራት ላይ አደረገ። የመጀመሪያ ትልቅ ስኬት ቫይራል እስከ 100,000 መቁጠር 2017 እንደ አውሮፓውያን አቆጣጠር በጃንዋሪ 2017 ጂሚ አንድ ኮንታክቱ 100,000 የተሰኘ ቪዲዮ ለቀቀ። ይህን ቁጥር ለመቁጠር 40 ሰዓት ይፈጅበታል ሲሆን የቪዲዮዎቹ በጥቂት ቀናት ውስጥ በሚሊዮን የሚቆጠሩ እይታዎችን አገኘ። አካላዊ ፈተናዎች። ከዚህ በኋላ 24 ሰዓት በውሃ ውስጥ መቆየት፣ ማሽከርከር ወይም በተመሳሳይ ከባድ አድካሚ ፈተናዎች ራሱ ላይ መሞከር ተወዳጅቶ አሳገ። የገንዘብ ስጦታና የበጎ አድራጎት ስራዎች። የመጀመሪያ ገንዘብ ስጦታ ጂሚ ከመጀመሪያው ቪዲዮ ስፖንሰር ያገኘውን $10,000 ለአንድ መንገድ ላይ ለነበረ ለማኝ ሰው ሰጠው። ይህ ቪዲዮ ከፍተኛ አድናቆት ማምጣት ችሎ ነበረ። ግዙፍ ፕሮጀክት ቲም ትሪስ 20 ሚሊዮን ዛፎችን ለመትከል የተደረገ ዘመቻ። ቲም ሲዝ 30 ሚሊዮን ፓውንድ ቆሻሻ ከውቅያኖሱ ውስጥ ለማጽዳት የተሰራ ፕሮጀክት። ዓይንና የጆሮ ጥገና 1000 ለሚሆኑ ማየት ለተሳናቸውና መስማት ለተሳናቸው ሰዎች የሕክምና ወጪ በመሸፈን ፈውስ እንዲያገኙ አድርጓል። የእውነተኛ ህይወት ስኩዊድ ጌም። በስኩዊድ ጌም ታዋቂ የኔትፍሊክስ ተከታታይ ፊልም ስኩዊድ ጌም በገሃዱ ዓለም $3.5 ሚሊዮን በማውጣት በድጋሚ በመስራት 456 ሰዎችን አወዳድሮ ለቀቀ። ይህ ቪዲዮ በዩቲዩብ ታሪክ በአጭር ጊዜ ውስጥ ከፍተኛ እይታ ያገኘ ቪዲዮ ሆኗል። የቢዝነስ ስራዎች። ከዩቲዩብ በተጨማሪ ፊሼብል የተሰኘ የቸኮሌት ምርት እና የሚስተር ቢስት በርገር የተባለ የንግድ ተቋም መስርቷል። በዩቲዩብ ታሪክ ከፍተኛ ተከታታይ የነበረው ቲ-ሲሪየስን ቻናል በመቅደም በአሁኑ ወቅት ከ300 ሚሊዮን በላይ ተመዝጋቢዎችን በማፍራት የዓለም አንደኛ ባለ ከፍተኛ ተከታይ ቻናል ባለቤት ለመሆን በቅቷል። የህይወቱ ፍልስፍና። ሚስተር ቢስት የሚያገኘው በሚሊዮን የሚቆጠር ዶላር በመልሶ ይበልጥ ውድና ጥራት ያላቸውን ቪዲዮ በመስራት እና ሰዎችን በመርዳት ኢንቨስት ያደርጋል። የእሱ የህይወት ታሪክ መርህ ከመሞቴ በፊት ዓለምን የተሻለ ቦታ በማድረግ እፈልጋለሁ የሚል ነው። በአሁን ጊዜ ሚስተር ቢስት 508 ሚሊዮን ሰብስክራይብ ያለው የአሜሪካ ግለሰብ ነው። በዛሬው የዩቲዩብ ቪዲዮ ስለ ሚስተር ቢስት የግል ህይወት ታሪክ ልነግራችሁ ይዤላችሁ የመጣሁት ይሄን ነበር። ሰብስክራይብ እንዳይረሳ።